እስልምና ታሪካችን ተዳፍኖ የቀረበት ዘመን ላይ ደርሰናል። ምን ሰርቶ ነው ነጃሺ? ነጃሺ እኮ በአጼዎቹ ጊዜ የነበረ ሰው። ዛሬ ላይ አክሱም ላይ ሰላት ተከለከለ። ዛሬ ላይ አክሱም ላይ ሂጃብ ተከለከለ። ሙስሊሞች የሚቀበሩበት ቦታ አጡ። ሀገር ሙሉ ሰልፍ ይወጣ ነበር። እስልምና ተነካተው። ወላሂ እኔ ከእምነት ልመለስ አይደለም የመጣሁት። ያለቀስኩትም ለዛ አልነበረም። ስደቧቸው፣ የእምነታቸውን ቦታዎች አፍርሱባቸው፣ ባገኛችሁት አጋጣሚዎች ኩፋሮችን እስልምናን ሃይማኖትን ያልተከተሉ ሰዎች ግደሏቸው አይደል። የተለያዩ ፕሮግራሞችን ማቅረብ ለሰላት እዚህ ቦታ ላይ መገናኘት በራሱ ትልቅ ኒዕማና ትልቅ ጸጋ። ምክንያቱም ይህንን ነገር ብዙዎች አልተውት ብዙ መከራና ብዙ መስዋዕትነት እየከፈሉለት እንደሆነ እያየን ነው። ለምሳሌ ያክል ብናነሳ አክሱም ላይ ያሉ ወንድሞቻችን ምን ያህል እየተቸገሩ እንደሆነ ማየት ይበቃል። በምን አይነት መልኩ እየኖሩ በምን አይነት መልኩ ትምህርት ቤታቸውን እያሳለፉ እንደሆነ ሁላችንም ልናውቅ ይገባል። ዛሬ ላይ እህቶቻችን እንደፈለጉ የሚቀልዱበት ሂጃብ፣ ዛሬ ላይ እኛ እንደፈለግን ሆነን ሶላታችንን ጀማዓ እያሳለፈን የምንሰግደው ሶላት ምን ያህል ዋጋ እንዳለ የምንረዳው እንደዚህ አይነት እህቶች ወንድሞቻችንን ስንመለከት ነው። እንግዲህ ኢስላም ማለት ዲኑ ሰላም ወይም ደግሞ ሰላም ያለው ህይወታችንን የሚያረጋጋ አለ አይደለ የሰው ልጅ ሐሴት የሚሰጥ እምነት እንደሆነ ይታወቃል። ሙስሊሙንም ክርስቲያኑንም እንደዚሁም ከኢስላም ውጪ ከክርስትና ውጪ ያሉትን እምነቶች እንድናከብር ያዘዘን ሃይማኖት ነው። ነገር ግን ዛሬ ላይ በሀገራችን ኢትዮጵያ እንደዚህ አይነት ነገር መከሰቱ እንደዚሁም ደግሞ ሙስሊሞች በራሳቸው መብት እንዳይጠቀሙ መደረጉ በራሱ በጣም የሚያሳዝን ነው። አላህ ሱብሓነሁ ወተዓላ ኒዕማ ሰጥቶናል፣ ጸጋ ሰጥቶናል፣ እድል ሰጥቶናል። ግን ይህንን እድል በምን እየተጠቀምነው ነው? እያንዳንዷ ነገራቶች ዛሬ ላይ የምናሳልፋት ነገር ሁሉም ነገር ታስጠይቀናለች። አክሱም ላይ ያሉት ወንድሞቻችን ለምንድን ነው የሚሰቃዩት? ለምንድን ነው ሰላት የሚከለከሉት? ለምንድን ነው ሂጃብ አትለብሱም የሚባሉት? ላኢላሃ ኢለላህ ስላሉ ብቻ ነው። ሌላ ምንም አይነት ምክንያት የለውም። የሰውን ሀገር አልነኩ፣ አልተሳደቡም፣ መንግስትን እንገልብጥ አላሉ። ነገር ግን ላኢላሃ ኢለላህ ብለው ሰላትን በመስገዳቸው ወይም ደግሞ የእስልምና አስተምህሮን ጃህር አደርጋለሁ ሻዒረል ኢስላምን አንጸባርቃለሁ በምትል ሴት ላይ ነው ይህ በደል እየመጣ ያለው። ለእንደዚህ አይነት መስዋዕትነቶችስ ምን ያህል ዝግጁ ነን? ከእስልምና የምንማረው ሰላምን ነው። ነገር ግን በሀገራችን ላይ እንደዚህ አይነት ነገር መፈጠሩ በራሱ የሚያም ነገር ነው። እስልምና ማለት ለተለያዩ ሃይማኖቶች የሚያዝን እንደዚሁም ደግሞ አድል ያለበት ፍትህ ያለበት ሃይማኖት ነው። ለዚህም እኮ ነው ዐምር ብን አልዓስ ግብፅን በሚያስተዳድሩበት ጊዜ ልጃቸው ፈረስን በተጋጠመ ጊዜ ወይም ደግሞ የፈረስ ውድድር ላይ በተሳተፈ ጊዜ ቂብጡ ሲያሸንፈው ወይም ደግሞ ቂብጥ የሚባሉት የሌላ ሃይማኖት ተከታይ አንዱ ግለሰብ ሲያሸንፈው እኔ የተከበርኩ ሰው ልጅ ነኝ እንዴት ታሸንፈኛለህ ብሎ ቅንጭላቱን በአለንጋ ይመተዋል። ያ ቂብጥም እስልምና ሃይማኖትን አይከተል እንጂ ኢስላም ምን ያህል ዓድል እንደነበረው እስልምና ምን ያህል ፍትህ እንደነበረው ስለሚያውቅ ቀጥታ ወደ ዑመር ዘንድ ሄደ። ሂዶ ለዑመር አማከራቸው፣ አወያያቸው። ያ ዑመር የዐምር ብን አልዓስ ልጅ እንደዚህ መታኝ አላቸው። ወዲያውኑ ዑመር ብን አልኸጣብ ደብዳቤን ጻፉ። ዐምር ብን አልዓስ ወይ ይህ ደብዳቤ ቀን ከደረሰ ማታ ከደረሰ ደግሞ አዳርህን ተጉዘህ ልጅህን ይዘህ መዲና እንዳገኘ እፈልጋለሁ አላቸው። ፈያ ሱብሓነላህ መዲና ይዞት መጣ ልጁ። መዲና ከደረሱ በኋላ ቂብጡን ጠራውና ይህ ልጅ ነው እንደ የመታህ ብሎ አመላከቱት። አዎ ራሱ ነው እሱ ነው የመታኝ አላቸው። ሱብሓነላህ ያዙትና ልክ እንደ እሱን አድርጎ እንደመታህ አይነት አመታት ምተዋሉ። ፈቀዱለት እንዲመታው። ቂብጡ የእስልምና እምነት ተከታይ አይደለም። ነገር ግን የእስልምና ሃይማኖት ተከታይ የሆነው እንደዚሁም ደግሞ የባለስልጣን ወይም ደግሞ ግብፅን የሚያስተዳድራት ንጉስ የዐምር ብን አልዓስ ልጅ ሆኖ እንዲመታው ታዘዘ። የዐምር ብን አልዓስ ልጅ መታው። ቆየት ብለው ዑመር አሁንም ሌላ ትእዛዝ አመጡበት ለቂብጡ። አባቱን ደግሞ ገለጥ አድርገህ መላጣውን ምተዋሉ። ለምን አላቸው። አባትየው እኮ ምንም አላጠፋም የመታኝ ልጁ፣ አባትየው እንዴት ብዬ እመታለሁ አላቸው። ፈያ ሱብሓነላህ ልጁ እኮ የበደለ ልጁ የመታህ እኮ የአባቱን ስልጣን ተጠቅሞ ነው ወይም ደግሞ የአባቱን ስልጣን ተገን አድርጎ ነው አሉ። ፈያ ሱብሓነላህ ዑመርም አስከትለው አሉት
የዓምር ብን ልዓስ እናቶቻቸው የወለዷቸውን ሰዎች የተከበሩ ሰዎችን ከመጀመሩ ነው እንደው እናንተ እንደ ባሪያ አድርጋችሁ የምታያቸው? እምነታችሁን አይከተሉ። እምነታችሁ ላይ ጫና እስካላመጡ ድረስ፣ እምነታችሁ ላይ ትንኮሳ እስካላደረጉ ድረስ እንዴት የሰውን ልጅ የበታች አድርጋችሁ እንደዚሁም ደግሞ የባሪያነት ስሜት እንዲሰማው አድርጋችሁ እንዴት ትቀጣላችሁ? ፈያ ሱብሃንአላህ። እስልምና ማለት ይህ ነው። እስልምና ማለት ዓድል የበዛበት ዓድል ያለበት ፍትሐዊነት የሰፈነበት እምነት። እስልምናችን ሂዱ ግደሏቸው፣ ዝመቱባቸው፣ ስደቧቸው፣ የእምነታቸውን ቦታዎች አፍርሱባቸው፣ ባገኛችሁት አጋጣሚዎች ኩፋሮችን እስልምናን ሃይማኖትን ያልተከተሉ ሰዎች ግደሏቸው አይደል? የሚያዘን በጥሩ ስነ ምግባር ወደኛ እንድናመጣቸው እንደዚሁም ደግሞ ዓድል ያለበትን ህይወት እንድናኖራቸው ነው የተገለጸው። ሌላውን ተውት። ንጉስ ነጃሺ ሀገራችንን በሚመራበት ጊዜ እንኳን ዓድል የበዛበት ረሱል ዓለይሂ ሰላቱ ወሰላም ፊሃ መሊኩን ዓድል ያሉላት በውስጧ ፍትሃዊ መሪ የሆነ አላት ያሉላት ኢትዮጵያ ምን ሰርቶ ነው? ነጃሺ እኮ በአጼዎቹ ጊዜ የነበረ ሰው። አጼዎቹ እሱን ለመዋጋት የተለያዩ ጥረቶችን ያደርጉ ነበር። ጣሊያኖች መጥተው አንተ ነጃሺ ሆይ እነዚህ ሰዎች አንተ ጠላት ናቸው፣ ጠላቶች ናቸውና እኔ ጋር አብረን ተዋግተን ድል እናድርጋቸው፣ እነሱን እናሸንፋቸዋል። ፈሱብሃንአላህ። እሱ ግን ምላሹ በጣም የሚገርም ነበር። ምንም ቢሆን የሀገሬ ሰዎች ናቸው፣ ለሀገሬ ሰዎች ደግሞ ጦርነትን አልመኝላቸውም። እንደዛ ነበር ያላቸው። ፈሱብሃንአላህ። ዛሬ ላይ እያንዳንዱ እነዛ መልካም ነገራቶች ወይም ደግሞ እስልምና ዓድል እንደነበረ ዓድል የበዛበት ሃይማኖት እንደነበረ ተረስቶ ሙስሊም ልክ እንደ አንድ ተራ ስደተኛ ተደርጎ ሲቆጠር፣ ዝሙት በአደባባይ ሲፈጸም፣ ሙሚላት የሆኑ ሴቶች እርቃና ለብሰው እንዳለበሱ የሆኑ ሴቶች በጎዳና ላይ በሚራመዱበት ጊዜ ሂጃብ የተከለከለበት ዘመን፣ የእስልምና ታሪካችን ተዳፍኖ የቀረበት ዘመን ላይ ደርሰናል። ፈሱብሃንአላህ። ይህ ፈተና እኛ ጋር ቢመጣ በምን አይነት መልኩ ነው የምንቋቋመው? ይህ እኮ አይደለም። ሰሓባዎችን እናስታውሳለን። እና አብደላህ ሁዘይፋን ብንመለከተው እኮ አሉ ሞከሩ፣ በጦርነት አሉ ደከማቸው። ከዛ መጨረሻ ያደረጉት ነገር ምንድን ነበር? ሴቶችን ነበር የላኩት። ሴት ልጅ በዝሙት እንድታሳስተው ነበር ያደረጉት። አንድ ቤት ውስጥ አስገብተውት እሱን ሴቷ መታ በዝሙት እንድታሳስተው ነበር የመጨረሻ አማራጭ ያደረጉት። ተዘጋጀሁላ አለችው ገብታ ቃለ መዓዘላህ እያለ በአላህ እጠበቃለሁ እያለ ያቺ ሴት ሳይሳካላት ወጣ። ልክ እንደወጣች እስኪ ንገርን አኽባሩ ምንድን ነው? ተሳካ አይደለም አሏት። እሷም ምን አለች? ወላሂ ያስገባችሁብኝ ሰውዬ ሴት ይሁን ወንድ እንኳን አላውቅም ነበር ያለችው። ያ ነገር አሸነፋትና አለፈ። ሌላኛው ውሳኔያቸው ምንድን ነበር? የፈላ በርሚል ውስጥ የፈላ ዘይት አድርገው በርሚል ውስጥ እዛ ውስጥ ማስገባት ነበር። ከሃይማኖትህ ከተመለስክ ብለው ማለት ነው። እዛው እሱ እንዲፈራ ወይም ደግሞ ያደርጉብኛል ብሎ እንዲያስብ ሁለት ሰሓባዎችን አንስተው እዛ ዘይት ውስጥ ጨመሯቸው። ይህንን በተመለከተ ጊዜ አብደላህ ሁዘይፋ አላስቻለው፣ ምስቅስቅ ብሎ አለቀሰ። ነገሯቸው። እያለቀሰ ነው አሏቸው። እያለቀሰ ነው ባሏቸው ጊዜ ይሄማ ተረቷል፣ እምነቱን ሊተዋስበዋልና መልሱት አሉ። በተመለሰ ጊዜ ጠየቁት። ከእምነት ልትመለስ ነው እንዴ አብደላህ ሁዘይፋ? ወላሂ አይደለም አላቸው። ወላሂ እኔ ከእምነት ልመለስ አይደለም የመጣሁት፣ ያለቀስኩትም ለዛ አልነበረም። ዛሬ ላይ እዚች ዘይት ውስጥ ገብታ የምታልፈው አንድ ህይወቴ ናት። ነገር ግን እኔ ለዚህ እስልምና 100 ህይወቶች ኖረውኝ 100ም ህይወቴ ተራ በተራ ቢሰዋለት እንኳን ምንም አይመስለኝም ማለት ነው። ሱብሃንአላህ። የዚህን ያህል ነበረ መስዋዕት የሚከፈልለት። እንዳጠቃላይ የምልላችሁ ፈልጌ ነው ይህ ያለንበት ጊዜ በተለይ ከሚሴ አካባቢ ላይ ያለው ሁኔታ በጣም ትልቅ ኒዕማ ነው።
በሂጃብ ፈተና አልመጣብንም እስካሁን ድረስ። ከዚህ በፊት ቀደምቶች ያሳልፈውታል። በጥፊ የተመቱ አሉ፣ የተረገጡ አሉ። ምን ያህል መስዋዕትነት እንደተከፈለበት ዛሬ ላይ ማንሳቱ ራሱ ያን ያህል። ሴቶች በሂጃባቸው ምክንያት በጥፊ ሲመቱ እዚሁ ትምህርት ቤት ላይ ያሳለፈች ተማሪ እንኳን በአንደኛዋ ጥፊ ሲመታት በዚህም ድገሜ ነበር ያለችው። ትልቅ አመራር ነው። ያንን ሰው እንኳን በአንድ ጥፊ ሲመታት በዚህኛው ድገሜ። እዚህ ትምህርት ቤት ላይ ያሳለፈች ከዚሁ ጀማዓ የነበረች ታላቅ ሴት ማለት ነው። ድሮ ላይ መሄድ አያስፈልገው። ስለዚህ አሂበቲ ይህንን ያለንን እድል እንጠቀምበት። ሴቶቻችን ሂጃባችሁን አደራ፣ ወንዶቻችንን መስጂድ ላይ ያላችሁን ትኩረት አደራችሁን። ምክንያቱም ይሄ ጀማዓ እስከዛሬ ድረስ እንደዚህ አልነበረም። ከ3-4 ዓመት በፊት የነበሩ ሰዎች በደንብ ያውቁታል። ቲቅ ብሎ ነበር የሚስተናገደው። ይህ ነገራቶች ለምን ይመጣሉ? ዛሬ ላይ የተመናመንን ስንሄድ ነው ፈተናችን የሚበዛው። አንድነታችን እየራቀ ይሄዳል። ስለዚህ ሁላችንም እዚህ ነገር ላይ ተሳትፏችን ጉልህ ሊሆን ይገባል። በአንድ ሰው ምክንያት ከሚሴ ሙሉ ወይም ደግሞ ሀገር ሙሉ ሰልፍ ይወጣ ነበር። እስልምና ተነካ ተብሎ አንድ መምህር እዚህ ትምህርት ቤት ላይ ስለ ረሱል ዓለይሂ ሰላቱ ወሰላም የሆነ ነገር ተናገረ። ሙሉ ከሚሴ በሰልፍ ተጥለቀለቀች። ዛሬ ላይ አክሱም ላይ ሰላት ተከለከለ። ዛሬ ላይ አክሱም ላይ ሂጃብ ተከለከለ። ሙስሊሞች የሚቀበሩበት ቦታ አጡ። ሁሌም ይሄ ወሬው ምን ያደርጋል? የሆነ ነገር መቀየር መቻል አለብን። ነገ ከነገ ወዲያ ከኛው ውስጥ ወጥቶ ነው አመራር ላይ የሚቀመጠው። ስለዚህ ይህንን እያለፈብን ያለውን ነገር፣ እየተጨቆንን ያለነውን ነገር፣ እየተበደልን ያለውን ነገር፣ እየተገፋን ያለነውን ነገር ሁላችሁም ልብ አድርጋችሁ ትምህርታችሁ ላይ ወጥራችሁ ከትምህርት በኋላ ያለውን እድሜያችሁ ስራ ላይ በምትሆኑበት ጊዜ እንደዚሁም ደግሞ አሁንም በተማሪነት እድሜያችሁ ላይ ሁላችሁም እስልምናን በተገቢው መልኩ አስቡት ልል እወዳለሁኝ። አበዛሁባችሁ፣ አፍወን። نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله.